የራሳችን የሆነ አካሄድ ስርዓት አለን። ስርዓቱን ጠብቀን ነው እንፈጽም። የመጀመሪያ አንድ ሙስሊም የሚቀበረው የሙስሊሞች መቃብር ቦታ ነው። ለሰውየው ዱዓ ይደረግለታል ይለመንለታል እንጂ ቀብር ላይ መጥቶ የሚለመን የለም። እኛ ሙስሊሞች እምንለምነው የምንማጸነው ማንን ነው? ጠቃሚ ጎጂ ማን ነው? ላኢላሃ ኸላስ። የጭንቅ ጊዜ ሲጨንቀን የምንጠራው ነቢ የጠሩትን ማንን ነው? አላህን ነው። ነቢን መለመን አይቻልም ከተባለ ስለሌሎቹ አትጠይቀኝ። አልሐምዱሊላሂል ዋሂዲል ቀሃር አልዓዚዙል ገፋር ሙከዊሩል ለይሊ ዐለን ነሃር والصلاة والسلام الأتمان الأكملان على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته. ما شاء الله በጣም ደስ ይላል። ሐቂቃ በመሐከላችን ጥሪያችንን አክብረው የተከበሩ በመምጣታቸው በጣም ደስ ብሎኛል። ሐቂቃ ሁሉ ጊዜ በሚደረገው ጥሪ ላይ በቀደምትነት ይገኛሉ። ሐቂቃ በጣም ነው ደስ የሚለኝ። እንደዚህ እንደ ሙስሊምም ትልቅ ተሳትፎ የሚያደርጉ መሆናቸው ኩራት ነው ለኛ። ተክቢር ተክቢር። እድሜያቸውን በኢማን አላህ አርዝሞልን ከዚህ በላይ ትልቅ ስራ የምናይበት አላህ ያድርግልን። እንግዲህ ዛሬ ወንድማችን አብዱረዛቅ ቅድም 10 ሚሊዮን እንጠይቃለን ከመጅሊስ ብሏል። ታዲያ ከዚህ ንቅንቅ ማለት የለም። ዝግጁ ናችሁ? ማሻአላህ። እናንተ ከተበተናችሁ እንግዲህ እንዴት አድርገው ይሰጣሉ? ስለዚህ ሰብር አድርጋችሁ እዚህ ቁጭ ማለት አለባችሁ። ዝግጁ ናችሁ? ይሄው ተጀምሯል አጥሩ። የተለያዩ ስራዎች ይጠብቁናል። ሁላችንም ዛሬ በቃ የሆነ ግብ እስኪደርስ ድረስ ከዚህ ንቅንቅ የለም። ዝግጁ ናችሁ? ያው እንግዲህ አጥሩ ብቻ ሳይሆን ባረከላሁ ፊኩም እዛ ጋር የሚያስፈልገን ክፍት ቦታ አለ። እሳቸውንም በዚሁ ማሳሰቢያ እየሰጠን እንሄዳለን ማለት ነው አይደል እንዴ? በጣም ብዙና ብዙ የሚባል ማህበረሰብ የሚቀበረው እዚህ ነው። ታውቃላችሁ በጣም ትልቅ ከኮልፌ ቀብር በኋላ ትልቁን ማህበረሰብ ሙስሊሙ ማህበረሰብ የሚያስተናግድ ቦታ ነው። ስለዚህ በጣም ትኩረት ይሻል። ኢንሻአላህ እነሱም እኛን ለማገዝ ዝግጁ ሆነዋል። እኛም እንጠይቃለን። በአላህ ፍቃድ ይሳካል ኢንሻአላህ። ኸይር ኢንሻአላህ። ምናልባት የተሰጠኝ ደቂቃ አጭር ከመሆኑ አንፃር አጠር ያለ ተዝኪራ ለመስጠት እሞክራለሁ። አህባቢ አህበቲ ሞት ሁላችንም የምንቀምሰው የሆነ መራር የሆነ ሙሲባ አላህ አዘ ወጀል ሞትን ሙሲባ ብሎታል። ሙሲባ ነው ሲባል ለማን ነው? ለሟቹ ሙሲባ ለሚሞተው። ሌላኛው ደግሞ ለሟች ቤተሰብም ማለት ነው ሙሲባ ነው። ሙሲበቱል መውት ብሏል አላህ አዘ ወጀል። እንደ ሟች ማለት ነው ሙሲባ የተሰኘበት ምክንያት አልመውት ላ ዩሻውር አልመውት ላ ዩሻውር ሞት ማያማክር በመሆኑ ትልቅ ሙሲባ። ናም ወላህ አልመውት ላ ዩሻውር አልመውት ላ ዩመይዝ በይነ الصغير والكبير وبين الغني والفقير وبين العالم والجاهل ሞት ትልቅ ትንሽ የማይል ዓሊም ጃሂል የማይል ሀጃ አለበት እስቲ ላቆየው የማይል ብቻ ሲመጣ አንጠልጥሎ ይሄዳል። ይሄ ነው በቃ። እስቲ ንገሩኝ አህባቢ ስንት ነው እድሜ ብንባል ሁላችንም እንናገራለን አይደል እንዴ? ስንት አመት ትኖራለህ ተብሎ አንድ ሰው ቢጠየቅ እንኳን ስንት ቀን ስንት አመት አይደለም
ስንት ደቂቃ በዚህ ዱንያ ላይ የመቆየት ዋስትና አለ ብንባል መመለስ አንችልም። ለዚህ ነው ሞት ሙሲባ የተባለው፣ ትልቅ ሙሲባ ነው። ኩሉ ነፍሲን ዛኢቀቱል መውት ثم إلينا ترجعون። አላህ ዐዘ ወጀል ሁሉም ነፍስ ሞትን ቀማሽ ነች። ኩሉ ነፍሲን ዛኢቀቱል መውት ኩሉ ነፍስ ከሞት ስለመዳኑ የተወራለት የተነገረለት አንድም ሰው የለም። እንደማይሞት ዋስትና የተገባለት የለም። አላህ ዐዘ ወጀል አሽረፈል ኸልቅ ሰይዱ ወለዲ አደምን የሞት ጽዋ እንዲቀምሱ አድርጓል። ትልቁ ነጥብ አላህ በዚህ አንቀጽ ላይ ቀጥሎ ያለው ነው። ኩሉ ነፍሲን ዛኢቀቱል መውት ثم إلينا ترجعون። ከዛ ወደኛ ትመለሳላችሁ። ምን አለን እስቲ አካውንታችንን እስቲ በደንብ እንመልከት። አካውንት የዱንያውን ሁሉ ጊዜ እናየዋለን። ምናልባት ሰዎች በሰዓታት ልዩነት አካውንታቸውን ቼክ ሊያደርጉ ይችላሉ። አሁን እያወራን ያለነው የአኺራ አካውንታችን ላይ ስንት አለን? ምን ያክል አለን? አላህ ለዚህ ነው ثم إلينا ترجعون የሚለውን ያመጣበት ምክንያት። يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد። እና ያንተ ያመናችሁ ባሮቹ አላህን ፍሩ። ነፍስ ትመልከት ለነገ ምን እንዳስቀደመች። አላህ ዐዘ ወጀል ነገ ብሎታል። ለምን እንደሆነ ታውቃላችሁ? ነገ የተባለበት መቼ እንደምንሄድ ስለማይታወቅ እኮ ነው። አዎ ናሙላህ። እስቲ በቃ ሁላችንም በዚህ ደቂቃዎችና ሰከንዶች ውስጥ እናስብ። እነዚህ ወንድሞቻችንን ከአፈር ስር ያሉትን ከሰከንድ በኋላ ትቀላቀላለ ብንባል ምን አለን? ወላሂ ነፍሳችንን እንተሳሰብ። ወላሂ ከሰከንድ በኋላ እንቀላቀላለን ብንባል ምን አለን? እስቲ ስራ አህባቢ ነፍሳችንን እንተሳሰብ። የመጀመሪያው ያለንበት ቦታ ከባድ ከመሆኑ የተነሳ ሞትን እናስታውስ። ነብዩ አለይሂ ሰላቱ ወሰላም እና ሰሃቦች ቀብር ቦታ ሲሄዱ ቢሰኪና ወልወቃር በጣም በተረጋጋ ሰብር ብለው ነበር የሚሉት። ናሙላህ ይሄ መዝናኛ አይደለም፣ ነገ የምንቀላቀልበት ቦታ ነው። ናም አይታወቅም፣ ግን ትልቅ ያደረገው ከባዱ ነገር አይታወቅም። ቢታወቅ እኮ እስቲ አሁን ከደቂቃዎች በኋላ እኔም ወደዛ ነኝ ብለን እንዘጋጃለን። ሰሃቦች ቀብር ቦታ መጥተው ሲመለሱ ቀብረው ለተወሰኑ ቀናቶች አሰሩ አይለቃቸውም ነበር ይላሉ። እዛ ቦታ ላይ መጥቶ የሄዱበት ሁኔታ ያቃጭልባቸው ነበር ይላል። እዚህ ቀብር ቦታ ላይ ደግሞ ሲሆኑ ሱብሃንአላህ በጭንቅላታቸው ላይ የሆነ ነገር ያረፈ ነው የሚመስለው። ሞትን ያስተነትናል። ስለዚህ ሁላችንም ይሄን ነገር ልብ ልንለው ይገባል። ሌላኛው እንግዲህ ላስታውሳችሁ የምፈልገው ነጥብ የቀብር ሞታ ማለት ራሱ የቀብር ስርዓት ማለት ትልቅ ኒዕማ ነው። ናም ወላህ አላህ ዐዘ ወጀል የሰው ልጅ ሞቶ ሲያበቃ መቀበሩን እንደ ጸጋ አላህ ዐዘ ወጀል ጠቅሶታል በተከበረው ቃሉ። ይህንን እድል የሰጠው ለሰው ነው። امتن الله عز وجل في كتابه ثم أماته فأقبره የሰው ልጅን ከዚያ እንዲሞት አደረገው። ከዚያስ ከቀብር ስር ከአፈር ስር የሚያርፍ አደረገው ይላል። ይህ ኒዕማ ነው።
የሰው ልጅ እንደሌሎች ነገሮች የሚወረወር ቢሆን ኖሮ ከባድ ነው። የሰው ልጅ ባማረው ሁኔታ መቀበሩን አላህ አዘ ወጀል እንደ ጸጋ እንደ ኒዕማ ነው በተከበረው ቃሉ ያስቀመጠው። ثم أماته فأقبره። ይህ ለሰው ልጅ አላህ ሱብሓነሁ ወተዓላ የሰጠው ትልቅ ኒዕማ ነው። ታውቃላችሁ እኛ በህይወታችን ብቻ ሳይሆን ከአደም ጀምሮ ሀቢል ወንድሙን በግፍ ገሎት እንኳን አላህ አዘ ወጀል ወደ አሞራ ተመልክቶ ትምህርት እንዲወስድ ነው አላህ ያደረገው። ወንድሙን ቃቢልን ማለት ነው አፈር ስር አስቀመጠው። ቃቢል ወንድሙን ሀቢልን ገሎ ከአፈር ስር እንዲያርፍ አደረገው ማለት ነው። አሁን አይደለም የቀብር ስርዓት የጀመረው ማለት ነው። ይህ ለሰው ልጅ አላህ ሱብሓነሁ ወጀለ ወዐላ የዋለው ኒዕማ። ጠይብ የሰው ልጅ ከሞተ በኋላ የሚያርፈው የቀብር ቦታ ላይ ነው። እኛ ሙስሊሞች ነን። የራሳችን የሆነ ማለት ነው አካሄድ ስርዓት አለን። በቀብር ዙሪያ ላይ የራሳችን የሆነ አካሄድ ስርዓት አለን። ስርዓቱን ጠብቀን ነው የምንፈጽመው። የመጀመሪያ አንድ ሙስሊም የሚቀበረው የሙስሊሞች መቃብር ቦታ ነው። ይሄ ዑለማዎች ያስቀመጡት ጉዳይ ነው። አንድ ሰው የሚቀበረው የሙስሊሞች መቃብር ላይ ነው። ተክቢር! የሙስሊሞች መቃብር ነው። አንድ ሰው አስገዳጅ ነገር ከሌለ በስተቀር እቤቱም ይሁን የአትክልት ስፍራውም ይሁን የደላ የተቀናጣ ማለት ነው እርሻ ቢኖረው እንኳን እዛ ላይ ቅበሩኝ ማለት አይችልም። አስገዳጅ ነገር ከሌለ በስተቀር ይህንን ታላላቅ ዑለማዎች ያስቀመጡት ነው። ኢማሙ ማሊክ ረሂመሁላሁ ተዓላ በኪታባቸው አስቀምጧል። ይሄን ጉዳይ ማለት ነው ኢብኑ ሐጀር አልአስቀላኒ በደንብ አድርገው ሸርህ አድርገው አስቀምጧል። ሙስሊሞች የሚቀበሩበት ቦታ ላይ ነው። ዓሊምም ይሁን ጃሂል፣ የአገር መሪም ይሁን ተከታይ ሁሉም የሚያርፈው የቀብር ቦታ ነው። ይህ ከድሮ ጀምሮ የሚታወቅ ነጥብ። ይህንን ለማስታወስ ሌላኛው አሕበቲ ቀብር ላይ ስንመጣ መጠበቅ ካለብን ነገሮች ውስጥ ቀብር ላይ ስንመጣ ዝም ብለን አይደለም እንጋልበው። በሰኪና በወቃር ስንገባ እስቲ እዚህ ቦታ ላይ ስንገባ ስንቶቻችን አደቡን ጠብቀን ገብተናል? ጥያቄ ነው። ምናልባት ያጓደልን ሰዎች ካለን ነገ ላይ እንዳንደግሞ ለማስታወስ ነው። ወንድማማችነት ማለት መተዋወስን መሰረት ያደረገ ስለሆነ ስንቶቻችን ሰላምታን አቅርበን ገብተናል? እዚህ ስንገባ አሰላሙ አለይኩም አህለ ዲያር ሚነል ሙእሚኒን ወልሙስሊሚን አንቱም ሰለፉና ወነሕኑ ቢኩም ላሂቁን አስአሉላህ ለና ወለኩሙል ዓፊያ። ይሄ ተብሎ ነው የሚገባው። ሰላምታ ሰጥተናቸው አሰላሙ አለይኩም ብለን ነው የምንገባው። ምን ማለት ነው? የአላህ ሰላም በእናንተ ላይ ይሁን። እናንተ አማኝ ወንድሞቻችን፣ አማኝ ሆናችሁ ሙእሚን ወንድሞቻችን ሙስሊሞች ሆይ ሰላም፣ የአላህ ሰላም በእናንተ ላይ ይሁን ብለን ዱዓ አድርገን ነው የምንገባው። እናንተ ቀድማችሁን የሄዳችሁ ናችሁ፣ እኛም ነገ እናንተን እንከተላለን። ቀጠሮ እያዝን ለናንተም የአላህን ሰላም እንጠይቃለን፣ ለኛም ብለን ዱዓ አድርገን ነው የምንገባው። እንዳትረሷት። ዝግጁ ናችሁ አይደል? ዛሬ ይሄንን ያልተገበራችሁ ካላችሁ በሚቀጥለው ግን እንድታስታውሱ። ዛሬ መጨረሻችን ሳይሆን የመጀመሪያችን ነው። እሺ፣ ከዚህ በኋላ ብዙ ፕሮግራም ይኖረናል። እናንተም ለመገኘት ዝግጁ ናችሁ አይደል? አላህ ይክሪመኩም ኢንሻአላህ። እና አህባቢ ይህ ነው። ሌላኛው ቀብር ቦታ ላይ ስንመጣ ሊጠበቁ ከሚገቡ ነገሮች ውስጥ በቀብር ላይ እየረገጥን መሄድ የለብን። ቀብርን እየረገጥን ቀብር መሆኑን እያወቅን እላዩ ላይ እየወጣን መሄድ የለብን። ይሄ
ሰዎች ባለማስተዋል ወይም ባለማወቅ የሚተገብሩት ነው። በቀብር ላይ ሽምጥ አይኬድም። እንደ ኢስላም አስተምህሮት በቀብር ላይ መቆምም መራመድም መቀመጥም አይቻልም። እንደውም ከነብዩ አለይሂ ሰላቱ ወሰላም የተገኘው አስተምህሮት ከተቻለ ባዶ እግርም በቀብር መካከል መሄድ የሚጎዳ ነገር ከሌለ ግን አሁን ይሄ እንደምታዩት ሾክ ነው፣ የተለያየ ነገር አለ አይደል? ከዛ አንፃር ነው እየመነጠርን ያለ ነው ለነገ የተስተካከለ እንዲሆን እንጂ አስሉ ሱናው በቀብር መካከል በባዶ እግር ነው የሚኬደው። እንኳን ሊረገጥ ይቅርና እንኳን ልንቀመጥበት ይቅርና አደቡ ይሄ ነው። እነዚህ ሙታኖች ቢሆኑም እንደ ሐይ ነው ሐቃቸው። እንደምን እንደ ሐይ ነው ሐቃቸው። የነሱ ሐቅ አለብን። ይሄው የምናጸዳበት ምክንያት የተለያየ ሙኻለፋዎችን የማንሰራበት ምክንያት ሐቃቸውን እንዳናጓድል። ይህ ልናውቀው የሚገባ ነገር። ይህ እንደ ኢስላም አስተምህሮት ነብዩ አለይሂ ሰላቱ ወሰላም ያስቀመጡት። ሌላኛው ነጥብ ያለኝ ሰዓት እንግዲህ አጠር ያለ ስለሆነ ሌላኛው ቀብር ላይ እንደ ሙስሊም እንዴት ነው የሚፈጸመው ከተባለ ካቆፋፈር ካቀባበር እስከ መጨረሻው ድረስ ስርዓት አደባሉ። ሲቆፈር ማለት ነው እኛ ሙስሊሞች ለህድ የሚባል ነገር እንድንጠቀም ነብይም ተናግሯል፣ በተግባርም አሳይቷል። ለህድ አለው የኛ ይለያል። የኛ ምን አለው? ለህድ አለው። አስገዳጅ ነገር ከሌለ በስተቀር ለህድ ሳይሰራ ቀብር አይቆፈርም። ይህ ለህድ የምንለይበት ሁኔታ ይሄ ውስጡን በተመለከተ ወደ ውጪ ከወጣም በኋላ ደግሞ አህባቢ እኛ እንደ ሙስሊም ነው የምናወራው። እንደ ሙስሊም ነው የምናወራው። የአንድ ሰው ቀብር ከሺብር በላይ ከፍ ሊል አይገባም። አስገዳጅ ነገር ከሌለ በስተቀር ከአንድ ስንዝር በላይ ከፍ ሊል አይገባም። አሁን ግን በማወቅም ባለማወቅም ቦኖ እስኪመስል ድረስ የሚገነቡ ሰዎች አሉ። እኛን አይመለከትም። እኛ የምናወራ እንደ ኢስላም እንደ ሙስሊም ነው የምናወራው። ሐቂቃውን ነጩን ነው የምናወራው። ቁርአንና ሐዲስን መሰረት አድርገን እንደ ቦኖ ከፍ አይባልም። ከአንድ ሺህ ብር በላይ ማለት ነው ከፍ ማድረግ አይቻልም። ሌላ ታያላችሁ እኛን የማይመለከትን ነገር እየሰራን ያለ ነው። መተዋወስ አለብን አኺራ ስላለብን ማለት ነው። ይሄ መገንባት የተለያዩ ነገሮች እኛን አይመለከተን። አሁን በተለይ ሰው እያደር እየለመደ መጣ። አንዱ ሲሰራ በቃ ችግር የለውም በልማድ ማለት ከአንዱ እየኮረጀ መገንባት ጀመረ እንጂ እንደ ሸሪዓችን መገንባት የሚባል ነገርም የለም። ይህንን ጃብር ኢብኑ አብድላህ በሚያስተላልፈው ሐዲስ ኢማሙ ሙስሊም በዘገቡት ሐዲስ ላይ የተቀመጠ ነው ክልከላው ማለት ነው። ሐዲሱ ላይ ያለው ኢብኑ አፋን ዑስማን ኢብኑ አፋን ባስተላለፈው ሐዲስ የቀብር ሁኔታ አዩሰነመ ይላል። አዩሰነም ማለት ነው ልክ እንደ ሻኛ እንደዚህ ተደርጎ ነው የሚመጣው። ካያችሁ ብዙ ጊዜ ለምደነዋል፣ እሱም ጥሩ ነው። እንደዚህ ነው የሚመጣው። ቀብሩ አፈሩን ራሱ ስንቆልለው እንደዚህ አይደል የሚደረገው? እንደዚህ ሻኛ ታውቃላችሁ፣ የበሬ የሚሆን እንደዚህ ይደረጋል። ይሄ ነው ስርዓቱ። እሱም ከሺህ ብር በላይ ከፍ ማድረግ የለብንም። ሰዎች የተለያየ ነገር ነው ሙኻለፋ የሚያደርጉት። ከሌሎች በመኮረጅ ይሰራሉ፣ በልማድ ይሰራሉ። የማይሆን ነገር ላይ መልፋት አይገባም። ነቢ ባሉት አላህ አዘ ወጀል ባስቀመጠው መሰረት ልንሰራ ይገባል። ብዙ ጊዜ አድካሚ ይሆናል እንዲህ አይነት ስራዎች። ሌላኛው ይሄው ጫካ እየሆነ ያለበት ምክንያት ምንድነው ብላችሁ ታስባላችሁ? ሁሉም እያመጣ ይተክላል። ሁሉም እያመጣ ይተክላል። ጫካ ይሄ እኮ የመትከያ ቦታ አይደለም፣ የልማት ቦታ የሚተከልበት ምናምን ቦታ ከፈለክ ኧረ ብዙ አለ አይደል? በጣም ብዙ ቦታዎች አሉ መተከል ያለበት ቦታ። ሁሉም እየተከለ ይሄው ጫካ እየሆነ ነው ያለው። እንደውም የኮልፌ መቃብር ላይ ከዚህ በፊት አስተባባሪም ነበርኩኝ። ወላሂ ነው የምላችሁ
ጫካ ከመሆኑ የተነሳ ጅብ በአይናችን ነው ያየነው። ጅብ እኮ ነው። በቀን ስንመነጥር ምን ስንል ስንሰራ ወላሂ ጅቦቹ እየወጡ ከነግልገላቸው። ይሄ የማን ስራ ነው? የኛ ስራ። ሁሉም እየተከለ ሄዳል። ከዛ ጫካ ሆነ። ከዛ ጅቦች እንዲህ ከሆነ ለኛ ነው እንዲያዘጋጃችሁት። እንደውም ገብቶ ያየነው የሆነ ጊዜ ላይ ጀናዛ የተበላ ተቀብሮ ሄዶ ትኩሱን አውጥቶ በአይኔ ያየሁትን ነው የምነግራችሁ። ወላሂ ነው ማለት ይሄ የማን ስራ ነው? የኛ። ከነሱ ጋር ግብ ከእንደገና ስንት ባዶ ቀብሮችን አግኝተናል ኮልፌ ላይ። ወላሂ ነው ማለት ታውቃላችሁ። እኔ እዛ አካባቢ ነው የምኖረው የነበረው ከዚህ በፊት ማለት ነው። አሁንም ድረስ እዛ አካባቢ ላይ የተለያዩ ስራዎች አሉ። በአይኔ ያየሁትን ነው የምነግራችሁ። አሁን አልሐምዱሊላህ በተወሰኑ ወንድሞች ጀግንነት ስራው ተጀምሮ እንዴት እንደሚያምር አይታችሁታል። አስፋልት በውስጥ በደንብ ተደርጎ እየተሰራ በየጊዜው ማለት ነው የመመንጠር ስራ እየተሰራ እንዴት እንደሚያምር አይታችኋል። አጥሩ ሙሉ ለሙሉ ታጥሮ የኛም ኢንሻአላህ ያማረ ይሆናል። ዝግጁ ናችሁ? አረ አስፋልት ነው የሚሄድበትን እንሰራለን። ዝግጁ ናችሁ? እና ይሄ ሁላ ከኛ ኸለል የመነጨ ነው። የማይተከልበት ቦታ እየተከልን ያም ይሄዳል። ምንድነው ሐዲሱን በማይገናኝ ሁኔታ ያገናኝና ነቢ አለይሂ ሰላቱ ወሰላም አላህ ስላሳወቃቸው ነው እርጥብ ነገር አምጥተው ተከሉ። ይሄ እስካልደረቀ ድረስ ሰዎቹ አይቀጡም አሉ። ነቢ ነው እንደሚቀጡ ስላወቁ እኮ ነው። የኛ ሄደ ተከልክ ማለት እኮ እየፈረድክባ እየተቀጡ ነው። አንተስ ማን አሳወቀ? ሐዲሱም በበቃ በየትኛው ሁኔታ እንደሚፈስር አይታወቅ። እየተቀጡ ነው እያልክ ነው። ደግሞ የትኛው ሙዕጂዛ ተሰጥቶ ነው እንደው እሱ እስኪደርቅ ድረስ እነሱ የማይቀጡት? ይሄ እኮ ነብይ ስለሆኑ ነው። ሰለዋቱ ረቢ ወሰላሙ ዐለይሂ ሰሉ ዐለ ነብይ። ስለዚህ የማይሰራ ነገሮችን መስራት የለብን፣ አደቦችን መጠበቅ መቻል አለብን። ሌላኛው ባረከላሁ ፊኩም ለቀብር ስንመጣ ሰዓት እያለቀ ነው እና ሌላኛው ነጥብ ቀብር ልንቀብር ስንመጣ ሁላችንም ማለት ነው ቶሎ ብለን እዚህ ለመቀመጥ ነው። ሰዎች እኮ ተሸክመውታል። ተሸክመው ሰዎች ምን ሳይሉት ቁጭ ሳያደርጉት ሁሉም ለመቀመጥ። ከዛ ምን ይላል? ቶሎ በሉ ቶሎ ወርውሩትና እንሂድ ማለት እኮ ነው። አላወጣውም እንጂ ቶሎ ወርውሩትና እንሂድ ማለት ነው። አስለም በሸሪዓችን ጀናዛ መሬት ሳያርፍ መቀመጥ አይቻልም። ጀናዛው መሬት ሳያርፍ መቀመጥ አይቻልም። አንዳንድ ዑለማዎች በሁለት አይነት መልኩ አስቀመጡ። አንደኛው አሉ ቢያንስ እንኳን ባይቀበር ምን ማለት አለበት? መሬት ማረፍ አለበት። መሬት ማረፍ ገብቷቸዋል። ልክ እንደመጣ መሬት ከተቀመጠ በኋላ ባይቀበርም ቁጭ ማለት ሰው ይችላል። ከዛ በፊት ይሄ ምንም ኺላፍ የለውም። አንዳንዶቹ እንደውም መሬት እስቲያርፍ ማለት ምን እስቲቀበር ድረስ ይላል። አህባቢ አቀለሽ እንኳን ብንወስድ ቀብሩ ሳይቀመጥ ምንድነው መጥቶ ጀናዛው ሳይቀመጥ እኛ የምንቀመጠው ምንድነው? ምን ልናረግ ነው የመጣ ነው? ምን ልናረግ እንደመጣን ግራ ነው እኮ የሚያጋባው። ሰው መተባበር አለበት። ቀብር ላይ ሲመጣ በመቆፈር ትብብር አለ አይደል እንዴ? የሚያስፈልጉ ነገሮችን በማቅረብ ዋከላ ቁጭ ብለን ማለት ነው። እስቲ ይሄው እንለፋለን። እዚህ ስንመጣ እንኳን እስቲ ሞትን ቆም ብለን እንኳን ቢሆን እናስተንትን። እዚህ እንኳን ስንመጣ እስቲ ቀባሪ እንሁን፣ ሞትን አስታዋሽ እንሁን። እዚህ እንኳን ስንመጣ ሞትን አስለን ሙእሚን ሁሌም የሚያስታውሰው የሆነ ጉዳይ እዚህ ስንመጣ ወላ ሲየማ አህባቢ ቆመን እንኳን እስቲ እናስተንትን። ስለዚህ ይህ ነጥብ ላይ አደራ ቢያንስ እንኳን እስኪቀመጥ ድረስ እንጠብቅ። ይሄ ነገር አደራ የምለው ነገር ነው። ሁሉ ጊዜ ነብይ ያዘዙትን አላህ ሱብሓነሁ ጀለ ወዐላ በተከበረው ቃል ያስቀመጠውን ነገር እየጠበቅን መሄድ መጓዝ መቻል አለብን። ስርዓቱ ምንድነው? እንዴት ነው መፈጸም ያለብን? በምን አይነት መልኩ ነው? ይህን ነገር ልናውቅ ይገባል።
የቀብር ቦታ እንግዲህ ኺላፍ አለው እንዴ? ሁሉም የሚመለከተው ጉዳይ ነው አይደል? ዓሊሙም ጃሂሉም ምኑም ሁኑ ትልቁም ትንሹም ባለስልጣኑ ምኑም ተመሪውም ሁሉም የሚጋራበት ጉዳይ ነው። ግልጽ ነው አለ ሁሉም ማለት ነው። እንደ የተለያየ አመለካከት እንኳን ቢኖር በዚህ ላይ ያለን ትብብርና መተጋገዝ አንድ መሆን መቻል አለበት። አላህ ሱብሓነሁ ጀለ ወዐላ በሱ ቃል በነብይ ሰለላሁ ዐለይሂ ወሰለም ሱና አንድ ሆነን የምንጓዝ ሰዎች አላህ ያድርገን። ለሐቅ የምንቆም አላህ ሱብሓነሁ ወተዓላ ያድርገን። እና ሁላችንም አህባቢ አህበቲ የቀብርን ስርዓት መጠበቅ መቻል አለብን። እንግዲህ ቅድም እንዳልኩት ሙታኖች ልክ እንደምን እንደ ሐይ ሰው ምን ይባላሉ? ሐቅ አላቸው። ግልጽ ነው። ሌላኛው ነጥብ እዚህ ጋር ማንሳት እንፈልገው ቀብር የአምልኮ ቦታ አይደለም። ቀብር እኛ የምናወራው እንደምን ነው? እንደ ሙስሊም ነው። ቀብር የአምልኮ ቦታ አይደለም። ምን ማለት ነው? ቀብር ሰላት እንኳን አይሰገድበትም። ሰላት አይሰገድበትም። ኢላ ሰላተል ጀናዛ ሲቀር ሰላተል ጀናዛ ያልሰገደ ሰው ቀብር ላይም ቢሆን መስገድ ይችላል። ሰላተል ጀናዛ ያልሰገደ ሰው ቢመጣ ቀብሩ ላይም ሰውየው ተቀብሮ ቢያገኝ ያልሰገደ ሰው መስገድ ይችላል። ከዛው ውጪ ወደ ቀብር ላይም መስገድም አይቻል። የተለያየ ኢባዳም የሚፈጸምበት ቦታ አይደለም። እኛ የምንፈጽመው ነገር ምን አለ ካላችሁ ለተቀበረው ሰውዬ ዱዓ ማድረግ ይቻላል። ዱዓ እናደርግለታለን። ነብዩ አለይሂ ሰላቱ ወሰላም ከተቀበረ በኋላ ምን አሉ? እስተግፊሩ ሊአኺኩም ለወንድማችሁ እስትግፋርን ለምኑለት። ወስአሉ ለሁ አተስቢት አላህ አዘ ወጀል ጽናቱን እንዲሰጠውም ለምኑለት አሉ። አላሁመ ሰቢቱ አለል ቀውል ሳቢት ይባላል። በጽኑዋ ቃል በላ ኢላሀ ኢለላህ ላይ አጽናው ተብሎ ዱዓ ይደረጋል። ለሰውየው ዱዓ ይደረግለታል ይለመንለታል እንጂ ቀብር ላይ መጥቶ የሚለመን የለም። እኛ ሙስሊሞች እምንለምነው የምንማጸነው ማንን ነው? ጠቃሚ ጎጂ ማን ነው? ላኢላሃ ኢለላህ ኸላስ። እምናርደው ለአላህ ነው፣ እምንለምነው አላህን ነው፣ የምንሳለው ለአላህ ነው። እያንዳንዱ ኢባዳን ፈጽመው ለአላህ ነው። የጭንቅ ጊዜ ሲጨንቀን የምንጠራው ነብይ የጠሩትን ማንን ነው? አላህን ነው። ነብዩ አለይሂ ሰላቱ ወሰላም የበድር ጦርነት ላይ ምናቸው ብብታቸው እስኪታይ ድረስ እጃቸውን ከፍ አድርገው ጌታቸውን ጠይቀዋል። እሳቸው የጠየቁትን አላህን ነው የምንጠይቀው። ነቢን እንኳን አንጠይቅም። ሰለዋቱ ረቢ ወሰላሙ ዐለይሂ ነቢን መለመን አይቻልም ከተባለ ስለሌሎቹ አትጠይቀኝ። ለነቢ ስጁድ ማድረግ አይቻልም ከተባለ ስለሌሎች አትጠይቀኝ። ይገባሃል። አልዓሪፍ ያዕሪፍ ቢልኢሻራ ይባላል። መልከት ካረከው ይገባሃል። ላኢላሃ ኢለላህ ማለት ምን ማለት እንደሆነ ጠንቅቀን እንወቅ። እኛ ለሞቱ ሰዎች ዱዓ እናደርጋለን እንጂ እነሱን አንማጸንም። ሰሃቦች ነቢን ይማጸኑ ነበር እንዴ? ይለምኑ ነበር እንዴ? በፍጹም አላህን ነበር የሚለምኑት። በዚህ ሐቅ ላይ የምንኖር በዚህ ሐቅ ላይ የምንሞት አላህ ያድርገን። አሜን። አላህ ያድርገን። በላኢላሃ ኢለላህ ላይ ጽናቱን ይስጠን። የሞቱ ወንድሞቻችንም አላህ የጀነት ያድርጋቸው። በጀነተል ፊርደውስ አላህ ያሞናድላቸው። ከዚህ ውስጥ እንግዲህ ከመታወት ቀብር ውስጥ እናቱን የቀበረ አለ፣ አባቱን የቀበረ አለ፣ እህቱን የቀበረ አለ። የኔ ዘመድ አዝማዶች እዚህ ብዙ ነው ያሉት። አላህ በጀነተል ፊርደውስ አላህ ያኖራቸው። ናም ወላህ እዚህ ውስጥ ወዳጆቻችን ብዙ አሉ። አላህ በጀነተል ፊርደውስ አላህ ያኖራቸው፣ አላህ ያኖራቸው። የበርዘኽ ህይወታቸውንም አላህ ሱብሓነሁ ጀለ ወዐላ ያማረ ያድርግላቸው። ነብዩ አለይሂ ሰላቱ ወሰላም የሰው ልጅ የቀብር ህይወቱ ካማረ ሌላው የገራ እንደሆነ ተናግሯል።
ሰለፎችም በዚህ ዙሪያ ላይ ብዙ ንግግር አላቸው። ናም ወላህ የበርዘኽ ህይወት የብቻ ህይወት ነው፣ ከባድ ህይወት ነው። ይሄ የጨለማ ህይወት ብርሃን ይዘህለት እንዴት ትሄድ ይፈልጋል። ብርሃኑ ደግሞ ምንህ ነው? ስራህ ነው። አላህ ስብሓንሁ ወተዓላ ስራችን ያማረ አላህ ያድርገን። አላህ ስራቸው ካማረላቸው ሰዎች ይመድበን። እኛንም ወዳጆቻችንንም አላህ ስብሓንሁ ወተዓላ በጀነተል ፊርደውስ አላህ ያኑረን። ለኢስላም ለሙስሊሞች ሰርተን የምንኖር ሰዎች አላህ ያድርገን። ናም ትልቁ ዱንያ ላይ ወላሂ ነው የምላችሁ ሐቂቃ መሞታችን አይቀርማ። ትልቅ ስራ ማለት ለኢስላምና ለሙስሊሞች ሰርቶ ትልቅ አሻራን ጥሎ ለታሪክ ማሳለፍ ነው። አላህ ሁላችንን ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።